ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለሁበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 03/11/2018 ዓመተ ምህረት ነው። ይህ ቪዲዮ የደረሳችሁ በሙሉ ሼር፣ ሪፖስት፣ ላይክ በማድረግ ተባበሩኝ። ፎሎም አድርጉት። ሰሞኑን አብይ አህመድ ወደ ደብረ ማርቆስ ይመጣል መባሉን ተከትሎ የደብረ ማርቆስ ማህበረሰብ እጅግ በጣም ኃይለኛ የሆነ ወከባና በደል እየደረሰበት ነው። እንግዲህ ደንቆሮ አብይ አህመድ የሚመጣ ኤርፖርቱን ለመመረቅ ሐምሌ 5 ደብረ ማርቆስ ይገባል ተብሎ እየተጠበቀ ነው። በነገራችን ላይ ይሄ ኤርፖርት ለሁለተኛ ጊዜ ነው የሚመረቀው። መቼም አብይ አህመድ የእድር ድስት ነው፣ የእድር ባንካ ነው። እኔ ካልታየሁበት፣ እኔ በመስኮት በቴሌቪዥን መስኮት ካልታየሁ፣ እኔ በፎቶ ላይ ካልታየሁ የምን ምረቃ ነው? ስለዚህ እንደገና አዘጋጁና እንደገና እኔ መጥቼ መርቀዋለሁ በሚል ትዕዛዝ አውርዶ የደብረ ማርቆስ ፈሳም ካድሬ መከራውን እያየ ነው አብይን ለመቀበል ማለት ነው። በዚህም ምክንያት በህዝባችን ላይ የሚደርሰው ጫና እጅግ በጣም አይሏል። ከነዚህም በአማርኛ የተጻፈ ማንኛውም ጽሁፍ ሆቴል ላይ የሚሆን ሱቅም ላይ ይሁን ግሮሰሪ የሚሆን ምንም እየተቀደደ እንዲወድቅ ተወስኗል፣ በአጠቃላይ ማለት ነው። ስለዚህ አጥባይ ልብስ ሚኒሻና ካዲያኑ አድማበትን በሽተኛው ፖሊስ እና ሆዳሞ ካድሬ በመተባበር እየዞሩ ሰሞኑን በደብረ ማርቆስ ያሉትን በአማርኛ የተጻፉትን ጽሁፎች በሙሉ ሆቴሎች፣ የሆቴል ማስታወቂያም ሊሆን ይችላል፣ የፎቶ ቤት ማስታወቂያም ሊሆን ይችላል፣ የሱቆች ማስታወቂያ ሊሆን ይችላል፣ ማንኛውም የቡና ቤትም ሊሆን ይችላል። በአጠቃላይ እነኚህ በአማርኛ የተጻፉ ታፔላዎች በሙሉ እየተቀደዱ ወድቀዋል ማለት ነው። በጣም ነውር ወራዳ የወራዳ ዘር የአማራን ልዕልና ያወረዱ ሆዳም ካድሬዎች እና አጥባይ ልብስ ሚኒሻና ካዲያኑ አድማ በትን እና በሽተኛው ፖሊስ ይህን እየሰሩ ነው ደብረ ማርቆስ ላይ ማለት ነው። ሌላ አቶ ይትባረክ ባወቀ ከባህር ዳር ወደ ደብረ ማርቆስ አቅንቷል። ምክንያቱም ደብረ ማርቆስ ላይ እሱ ከንቲባ ሆኖ ቆይቷል። ከዛ ውጭ ደግሞ የስናን ወረዳ አስተዳደር ሆኖ ስለቆየ በአሁኑ ሰዓት ይትባረክ ደብረ ማርቆስ ገብቶ የክልሉ ፕሬዝዳንት አማካሪ ማለት ነው አቶ ይትባረክ አወቀ ደብረ ማርቆስ ላይ ገብቶ ባለ ሆቴሎችንና ባለ ሱቆችን ሰብስቦ ዝቅተኛው 5000 ብር ከፍተኛው 20000 ብር ለአብይ መቀበያ እንዲያዋጡ መምሪያ አውርዷል። ዝቅተኛ ማንኛውም ሱቅ ይሁን ማንኛውም ሆቴል በዝቅተኛ ደረጃ ከሆነ 5000 ብር፣ ከፍተኛ ደረጃ ያሉት ደግሞ 20000 ብር፣ በዚህ መሃል 10000 ብር 15000 ብር እንዲከፍሉ ተወስኖባቸዋል ማለት ነው። የመጨረሻ ዝቅተኛ የሚባለው 5000 ብር፣ ከፍተኛ ተብሎ የሚታሰበው ደግሞ 20000 ብር ለአብይ አቀባበል የሚደረግበት ብር እንዲያዋጡ ሰብስቦ ነግሯቸው በዚህ እንዲዘጋጁ ተነግረዋል ማለት ነው። በሌላ በኩል ደግሞ ባጃጆች ከአደባባይ ከቆሙ በዚህ ሳምንት ወይም አብይ መጥቶ እስከሚሄድ ድረስ አደባባይ መቆም አይቻልም ባጃጆች። ስለዚህ ባጃጅ በድንገት የሚሆን በምንም አደባባይ የቆመ ሰው ባጃጅ ካለ 5000 ብር እንዲከፍል፣ ከአደባባዩ በቅርብ ርቀት ከሆነ ደግሞ 1500 ብር እንዲከፍል፣ ከአደባባዩ በቅርብ ርቀት የቆመ ባጃጅ 1500 ብር እንዲከፍል ተወስኗል። አደባባዩ ላይ የቆመ ባጃጅ ደግሞ 5000 ብር አለምንም ካርኒ የለ ምን የለ 5000 ብር እንዲከፍል ተወስኗል ማለት ነው። እንግዲህ ይሄ ሁሉ የሚደረገው ምንድነው? አንድ የሴት አዳሪ ልጅ፣ አንድ የደንቆሮ ልጅ፣ አንድ የጠንቋይ ልጅ፣ አንድ የአማራ ጨፍጫፊ፣ አንድ የብልጽግና ጠብደል፣ አንድ የብልጽግና የጎበዝ አለቃ እሱን ለማስደሰት ነው እንግዲህ የደብረ ማርቆስ ማህበረሰብ መከራውን የሚያይ እንዲተደረገ ማለት ነው። እጅግ የወረዱ የአማራን ሰብና አስወርደው ራሳቸው ወርደው የአማራን ሰብና ያስወረዱ አጉንባሾች፣ ገረዶች፣ ሆዳሞች በአማራ ማህበረሰብ ላይ በተለይም በደብረ ማርቆስ በሚደረገው ሰሞኑን እንደዚህ አይነት የወረደ አባቶቻችን ያላወረሱን በአሁኑ ሰዓት እንደዚህ አይነት እየተደረገ እነ ወራዴ እና አጥባይ ልብስና እነ ካዲያን ተሰብስበው በደብረ ማርቆስ ህዝብ ላይ እንደዚህ ይደረጋል ማለት ነው። ቢቆይ አብይ አህመድ ቢበዛ 30 ደቂቃ ነው። ምክንያቱም ምን እንደሚከሰት ያውቃል ደብረ ማርቆስ ላይ። ኤርፖርቱ በመሰረቱ የተሰራ ተብሎ እንትን የተባለው ከበግ እና ከከብት ገበያ ምንም የማይሻልበት ሁኔታ ነው ያለ ማለት ነው። ስለዚህ አድርጉት
እንግዲህ ሰሞኑን በተደጋጋሚ አብይ አህመድ ደብረ ማርቆስ እንደሚመጣ ቪዲዮ ሰርችላችሁ ነበር። እንግዲህ መምጫው ደረሰና ደብረ ማርቆስ አደባባይ ንጉሥ ተክለ ሃይማኖት አደባባይ ላይ ማለት ነው። እንግዲህ በነ ንጉሥ ተክለ ሃይማኖት አደባባይ ላይ የአብይ አህመድ ፎቶ ተሰቅሎ ምድረ ካቢኔና አጥባይ ልብስ ሚኒሻ አድማ በትን እና ካድሪው ጭጡን ይከፍታል ማለት ነው። እጅግ በጣም ወራዶች የወራዶች ምን ተደረገ መሰላችሁ? በዚህ በአጠቃላይ ደብረ ማርቆስ በአማርኛ የተጻፉ ታፔላዎች በሙሉ የፎቶ ቤት ይሁኑ የሆቴሎች ይሁኑ የሱቆች ይሁኑ የማንኛውም ለማስታወቂያነት የሚጠቀሙበት ታፔላ እየተቀደደ ወድቆ የደንቆሮው የአብይ አህመድ፣ የጠብደሉ የአብይ አህመድ፣ የሴት አዳሪው ልጅ የአብይ አህመድ፣ የማይሙ የአብይ አህመድ፣ የጎበዝ አለቃው የአብይ አህመድ፣ የብልጽግና የጎበዝ አለቃው ደደቡ አብይ አህመድ ፎቶው የተሰቀለ ብትሉኝ ንጉሥ ተክለ ሃይማኖት አደባባይ ላይ ተሰቅሎ የነ ተመስገን ጥሩነህና የናረጋ ከበደ ፎቶ ተሰቅሎ መከራውን ያህል ምድረ ደንቆሮ መሀይም የደብረ ማርቆስ ካቢኔ ማለት ነው። የደብረ ማርቆስ ካቢኔ ይሄን ለማስፈጸምም አቶ ይትባረክ አወቀ ከባህር ዳር መጥቶ ሰሞኑን ደብረ ማርቆስ ነው ያለ ባለ ሆቴሎችን ባለ ሱቆችን ሰብስቦ ዝቅተኛ 5 ሺህ ብር ከፍተኛው ደግሞ 20 ሺህ ብር እንዲከፍል እና የአብይ አቀባበል እንዲደረግለት ተወስኖ መከራውን ያያል ማለት ነው። ከዛ ውጭ ደግሞ አደባባይ የሚቆሙ ባጃጆች 5 ሺህ ብር እንዲቀጡ፣ ከአደባባዩ በቅርብ ርቀት የቆሙ ደግሞ 1500 ብር እንዲቀጡ ተወስኖ መከራውን ያያል። እስኪ ተመልከቱ። እስኪ እንደው ይሄን ወራዳ እነኚህን ወራዶች እንደው የማያስቡ አፈር ብሎ አፈር ያብላችሁ፣ አፈር ያብላችሁ። አብይ አህመድን ህዝቡ አንቅሮ ተፍቶታል። ከእናንተ ከወዳሞች ውጭ ማለት ነው። እንደው የምትተርፉበትን እንኳን ብትሰሩ ምን አለ? ንጉሥ ተክለ ሃይማኖት አደባባይ ላይ የአብይን አህመድን የደንቆሮውን ይህን የሴት አዳሪ የጠንቋይ ልጅ አምጥታችሁ ስትሰቅሉ ፎቶ ምን አባታችሁ ይልብላችሁ ነው? ማህበረሰቡ በአፈሙዝ እየተገደደ እኮ ና ህይወትህን አጥፋ ቢባልም አደባባይ ላይ ህይወቱን ያጠፋል ሰው። ምን ያርግ? እናንተን ጥሎበት አፈር ብሎ ወራዶች ደም ያብላችሁ። ያው እንግዲህ የአማራ ባለስልጣን ምንጊዜም ገዳያቸውን እያመጡ ይሸልማሉ። አንዴ ጦር አንዴ ጋሻ እየሸለሙ ነው። ካሁን በፊት ለ8 ዓመት እንግዲህ የአማራን ገዳይ እያነገሱ ይገኛሉ። እነ ወራዴ፣ እነ ሽንት ቤት አጣብ፣ እነ ዳይፐር ቀያሪ፣ የአብይ አህመድ አጎንባሽ፣ የአብይ አህመድ ስሪያ ተሰብስበሽ የአማራን ስብና በማይገልጽ መልኩ እንደዚህ ገዳይህን እያመጣህ እያነገስክ ባለስልጣን ልትሆን መከራን ታያለህ። እንግዲህ እንደሚታወቀውና እንደነገርኳችሁ ሐምሌ 5 ቀን አብይ አህመድ ደብረ ማርቆስ ይገባል ተብሏል። እንግዲህ የሚገባበት ዋናው ምክንያቱ ደግሞ ምንድነው ከተባለ የደብረ ማርቆስ ኤርፖርት ይመረቃል ተብሎ ነው። በስሙ አየር ማረፊያ ተብሎ ቀባቀባ የተደረገች አስፋልት አለች። እሷን መርቆ ቢበዛ ለ30 ደቂቃ ቆይቶ ይሄዳል፣ በአንድ ክፍለ ጦር ታጅቦ ማለት ነው። ምክንያቱም ደብረ ማርቆስ ላይ ምን እንደሚከሰት ስለሚታወቅ ብዙም መንዛዛት አይቻልም። እንግዲህ ለ30 ደቂቃ እድሜ ተብሎ ለአብይ አህመድ ማህበረሰባችን አንዴ ብር አምጣ እየተባለ አንዴ የሚሰራበትን ቦታ ከዚህ ዞር በል ተብሎ እየተባረረ አዲስ አበባ ላይ ተብሎ ደብረ ማርቆስ ደግሞ ገብተዋል። ድሆች ሻይ ቡና ሸጠው የሚያድሩበት ኬንዳ እየተቀደደ የሱቆችና የሆቴሎች ማስታወቂያቸውና ታቤላቸው ተቀዶ ወዲያ ተጥሏል፣ በአማርኛ የተጻፈ ማለት ነው። በተቃራኒው ደግሞ እንግዲህ የገዳዮቻችን ፎቶ በመስቀል ንጉሥ ተክለ ሃይማኖት አደባባይ ላይ ቆሟል። እንግዲህ መቼም ጊዜ የሰጠው ቅል ድንጋይ ይሰብራል የተባለው በአማራ ማህበረሰብ ላይ ደርሶ አብይ አህመድ የሴት አዳሪ የጠንቋይ ልጅ የበሻሻው እብድ አማኑኤል መግባት ሲገባው እሱ በሽተኞች ጋር ሄዶ አእምሮ መታደስ ሲገባው የሀገር መሪ ሆኖ በአንድ ወቅት እድል ሰጥቶት እንግዲህ እችን ታላቅ ሀገር ወደ መጨረሻ ደረጃ ስቴፕ እያወረዳት ይገኛል። ትንሽ ከፊት ሲሆን ሀገር ያሳንሳል እንዳለው ፋሲል የአማራ ማህበረሰብ እንግዲህ እንደዚህ ገዳውን ባለስልጣኖች አማካኝነት ገዳውን እያመጣ ይሸልማል ማለት ነው። እንግዲህ ሐምሌ 5 ደብረ ማርቆስ ይገባል። ምክንያቱም እኔ እንግዲህ የደብረ ማርቆስ ኤርፖርት ለሁለተኛ ጊዜ ነው የሚመረቅ። ካሁን በፊት ተመርቆ ነበር፣ የለም እኔ ሳልታይ በፎቶ እኔ በካሜራ ሳልታይ ማናባ መርቅ ብሎ ነው እንደገና አዘጋጅ እመጣለሁ ብሎ አብይ አህመድ ባወረደው መምሪያ መሰረት የአማራ ብልጽግና ባለስልጣኖች ማህበረሰቡን አንድ መስሪያ ቦታውን እያፈርሳሉ፣ አንድ ታፔላውን እየወጣጠሱ ይጥላሉ። ከዛ ውጭ ደግሞ ከ5 ሺህ እስከ 20 ሺህ እንዲከፍል በሱቆችና በሆቴሎች ተወስኑባቸዋል እላችኋለሁ። አይገርምም?